ሰው ኦንላይን ኤግዛም ሊሰረቅ ይችላል ወይስ ላይሰረቅ ይችላል? እንደምታውቁት የኢትዮጵያ መጀመሪያ የኤግዚት ኤግዛም ፈተናዎችን በኦንላይን ወይ ደግሞ በኮምፒውተር አድርጋለች። ከዛ በኋላ ደግሞ አሁን በተለይ በ2018 እንደ ኢትዮጵያ አቆጣጠር የ12ኛ ክፍል ፈተና ሙሉ ለሙሉ በኦንላይን የማድረግ እቅድ አላት ኖርማሊ። ስለዚህ ብዙ ሰው እያሰበ ያለው ነገር ምንድነው? በቃ ኦንላይን ከሆነ ኖርማሊ ከዚህ በኋላ የሚሰረቅ ፈተና አይኖርም። ምክንያቱም ከዚህ በፊት በወረቀት በነበረ ጊዜ ፈተናዎች አላግባብ ይወጣሉ። አንዳንድ ቴሌግራሞች ላይ ፖስት ሲደረጉ እናያለን፣ አይተን ነበር። ኖርማሊ በጣም ብዙ ችግር ነበር፣ የተረጋገጠም ያልተረጋገጠም። አንዳንዴ ከዚህ በፊት የነበሩ ፈተናዎችን እያወጡ ይሄው የዘንድሮ ነው፣ ስለዚህ ይህን ማየት ትችላላችሁ እያሉ ሰዎች በጣም በብዛት ተሸውደው ያውቃሉ። አሁን ግን ለምሳሌ ይሄ በኦንላይን መሆኑ ወይም በኮምፒውተር መሆኑ ፈተና እንዳይጨበረበረ ወይ ደግሞ አላግባብ በሌሎች እንዳይሰራ ወይም ደግሞ ተፈታኞች ፈተናቸውን በሌላ ሰው እንዳያሰሩ ወይም እንዳይኮረጁ ሊያደርጋቸው ይችላል ወይ? ምን ታስባላችሁ? ሰላም፣ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ስለዚህ በዚህ ቻናል አንዳንድ ትምህርታዊ የሆኑ ነገሮችን ፖስት አድርጋለሁ። ኖርማሊ ይጠቅማችኋል ብዬ የማስባቸውን። ስለዚህ ሌሎችን ማየት ትችላላችሁ። ኖርማሊ በዛሬ ቪዲዮችን ልነግራችሁ የፈለጉት ነገር በተለይ አንድ ብቻ አይደለም፣ በተደጋጋሚ ተማሪዎች ይጠይቁኛል ፈተናቸውን እንድሰራላቸው ወይም ደግሞ ሊሰሩበት የሚችሉትን አግባብ እንዳመቻችላቸው ይጠይቁኛል። በተለይ የሳመር እና የኤክስቴንሽን ተማሪዎች ማለት ነው። በተለይ የኤግዚት ኤግዛም ላይ ዩኒቨርሲቲ ተማሪዎች እንደምታውቁት ሊመረቁ ሲሉ መጨረሻው ዓመት ላይ የኤግዚት ኤግዛም ይወስዳሉ። ያንን ካለፉ ብቻ 50% ካመጡ ብቻ ነው ሊመረቁ የሚችሉት እንደማለት ነው በትምህርት ሚኒስቴር ሕግ መሰረት። እና ተደጋገመብኝ ይሄ ነገር። ቲቸር ፕሊስ ተባበርን፣ በቃ በምትችለው መንገድ ወይ ስራልን ወይ የሚሰራልን ሰው ፈልግልን ይሉኛል ማለት ነው። እኔ የማስበው የነበረው ኦንላይን ኤግዛም እንዴት ሊጭበረበር ይችላል? በእርግጥ የሚጭበረበሩባቸው ኬዞች እንዳሉ ይታወቃል። አሁን በዚህ ቪዲዮ የምነግራችሁ እስካሁን ድረስ በነበረ ሁኔታ ፈታኝም ሁኜ ኖርማሊ ኦንላይን ኤግዛም፣ አሁን እንግዲህ የኤግዚት ኤግዛም ሳወራችሁ የ12ኛን ክፍልም ይጨምራል። ኖርማሊ ኦንላይን ኤግዛም ስለሆነ ማንኛውም ኦንላይን ኤግዛም ሊጭበረበርባቸው ከሚችሉ የተለመዱና በጣም ሰልጠን ያሉ ነገሮች መካከል የትኞቹ ሊሆኑ ይችላሉ? የዚህ ቪዲዮ ዋናው ዓላማ አንደኛ ምናልባት ፍትሐዊነትን የሚያስብ ሰው ፍትሐዊ የሆነ የትምህርት ስርዓት እንዲኖር ከመፈለግም ባሻገር ፍትሐዊ የምዘና አካሄድ እንዲኖር የሚፈልግ ተቋም የሚሆን ግለሰብ ካለ ኖርማሊ አድቮኬት ማድረግ እንዲችል ወይም ፍትሐዊነትን በእርግጥም ማሳካት እፈልጋለሁ ለሚል የሚጠቅም ሊሆን ይችላል ብዬ ከማሰብ አንጻር ነው። በተጨማሪም አላግባብ ሰዎች ተወዳድረው አላግባብ አንደኛውን እንዲበልጠው እኔ ፐርሰናሊ እንዲህ አይነት አቋም የለኝም። በተመሳሳይ ነገር ከተማሩ የምዘና ሂደቱም ተመሳሳይ መሆን መቻል አለበት። ነገር ግን ነገሮቹ ከዚህ በተቃራኒ ሊሆኑ ይችላሉ። ጎበዝ ተማሪዎች ልትኖሩ ትችላላችሁ። ኢኮኖሚካሊ ምናልባት እንዲህ አይነት የኩረጃ ዘዴዎችን አፎርድ ማድረግ የማትችሉ፣ ስለዚህ እናንተ አእምሯችሁን የበለጠ ዝግጁ እንድታደርጉ በዚህ መንገድም ሰዎች ፈተናቸውን ሰርተው ወይም አሰርተው ቢበልጧችሁ ምንም ማለት እንዳልሆነ ግን ከነዚህ ጋርም ልትወዳደሩ እንደምትችሉ እንድታስቡ ጭምር ነው የዚህ ቪዲዮ ዋና ዓላማ። አንዳንዴ እኮ ለራሳችሁ ክብር ስትሉ ሰዎች እዚህ ጋር የምትሰሩት ስራ ድንገት እንዲህ ስትሉ አይታችኋቸው እኮ የሚሰሩትን ስራ መልስ የመሰለ ነገር አይታችሁ የእነሱን የኮረጅኩ መስሎ እንዳይሰማችሁ መልስ እየሆነ የእናንተን ነገር ላትሰሩ ትችላላችሁ። በዚህ መንገድ አንዳንድ ጊዜ በዚህ በኩረጃ መንገድ ሲሰሩ ሰዎች እናንተ ምንም ላይመስላችሁ ይችላል፣ ግን ሞር
ኢነርጄቲክ መሆን እንድትችሉ ጭምር ነው። በዚህ መንገድም ለካ ይሰራል ብላችሁ እንድታስቡ ነው። እንድታሰሩ ግን አይደለም። ማንም ሰው የሆነን ሰው ሸውዶ የሆነን ተቋም ሸውዶ የፈለገውን ነገር ሊያደርግ ይችላል። ልክ ዲግሪ፣ ማስተርስ፣ ብዙ ትምህርት ፒኤችዲ አላግባብ እንደሚጨረብረው ሁሉ ማለት ነው። ኤኒዌይ እስካሁን በነበረው ሁኔታ ተማሪዎች በምን ነው የኦንላይን ኤግዛምን የሚያጭበረብሩት? ከዚህ በፊት የወረቀት ፈተናዎች ትልቁ ችግራቸው የነበረው በቀላሉ ያ የወረቀት ፈተና አንዴ ከወጣ በኋላ ወይም ፈተናው ከሚዘጋጅበት ቦታ ሰንበዲ ያችን ወረቀት ካመጣት በኋላ ነገር አለሙ አበቃ ነበር። ያም ብቻ ሳይሆን በተለይ በፈተና ሂደት ላይ ፈተናውን የሚያወጡት ሰዎች፣ የሚወጣበት ተቋም፣ እዛ ውስጥ ያሉ የኤሌክትሮኒክሶች፣ የሚወጡ የሚገቡ ሰዎች ፈተናው እስኪሰጥ ድረስ ያንን ፈተና የሚገመግሙ አካላት ተቋሙን ጨምሮ ለራሳቸውም ለተቋማቸውም ለሀገራቸውም ታማኝ መሆን ሲያቅታቸው ፈተናዎች ይወጣሉ። አንዳንዴ ወይ በሃይማኖታቸው ወይ በብሔራቸው አላግባብ ያስቡና ያንን ፈተና ይበትናሉ አወጡ ማለት ነው። ወይ አንድ ከነዛ ከአባላት መካከል ወይም ፈተናውን ካወጡት ሰዎች፣ ኤዲት ካደረጉ ሰዎች፣ ከጻፉት ሰዎች፣ ፕሪንት ካደረጉ ሰዎች፣ በአጠቃላይ በዛ ሂደት ውስጥ ፈተናው ከመታሰብ ከመዘጋጀት ጀምሮ እስከሚሰጥ ድረስ ባለው ሂደት ውስጥ የተሳተፉ ሰዎች የታማኝነት ችግር ሲገጥማቸው ወይ ለልጃቸው ወይ ለሚስታቸው ወይ ለባላቸው ብቻ በገንዘብም ሊሆን ይችላል። በዛ መንገድ ፈተናዎች ከወጡ በኋላ በቃ ፈተናው ወጣ፣ ኦልሬዲ ተጨበረበረ፣ ስለዚህ ምን ያደርግልናል የምናነባው ያሉ ብዙዎቹ ተሸውደው ያውቃሉ። ያ በአብዛኛው የወረቀት ፈተናዎች ችግር ነው። ያ ብቻ አይደለም፣ እስኪጓጓዝ ድረስ በየፈተና ማዕከላት እስኪደርስ ድረስ የሚያጓጉዙት ሰዎች እንግዲህ ሹፌሮችም ይከተታሉ ማለት ነው። ያንን የሚፈትሹ ሰዎች፣ የሚጠብቁ ሰዎችም እንደዚሁ ብዙ ነው በዛ ሰንሰለት ያለው። አሁን ያ ሁሉ ቀርቷል። አንዴ ተቋም ውስጥ ፈተናውን የሚያወጡ አካላት ያወጡታል። እዛ ውስጥ ኮምፒውተር አለ፣ እዛ ውስጥ ተቆጣጣሪ አለ፣ ኤዲት የሚያደርገው አለ፣ ወደ ሶፍትዌሩ የሚያስገባው አለ። ይሄ ሴፍ ኤግዛም ብራውዘር የሚባለው ወይም ኤስኢቢ የሚባል በዚህ ነው ፈተናዎች የሚሰጡ በኢትዮጵያ። ኢትዮጵያ ብቻ አይደለም፣ የኢትዮጵያ ውስጥ ዲቨሎፕ የተደረገ ብራውዘር አይደለም። ኖርማሊ ብዙ ሀገራት የሚጠቀሙበት ነው። ስለዚህ እዛ ብራውዘር ላይ ኖርማሊ ያ ሊንክ ማድረግ ነው። ግን ከዛ በፊት ፊድ ሲደረግ ለኦንላይን ሲዘጋጅ ኖርማሊ እዛ ጋር የነበሩ ሰዎች ከፈተና ማዘጋጀት ጀምሮ ያንን እዛ ላይ እስከመጫን ድረስ ያሉ ሰዎች የታማኝነት ችግር ሲገጥማቸው ወይም ፈተናውን ያወጣው ሰው ድንገት ከሆነ ቦታ ላይ ጥያቄውን ወስዶት ሊሆን ይችላል። እንደዚህ አይነት ነገር ገጥሞ ያውቃል። ለምሳሌ ፈተናውን ያወጣ ሰው ሊወጣ ሊሰጣቸው ይችላል። ፈተናውን ያወጣበት ለራሱ ዲፓርትመንት ተማሪዎች ሊሰጣቸው ይችላል። ለምን? እነሱ የተሻለ ነገር ሲያገኙ አንደኛ የትምህርት ሚኒስቴር አካሄድም ደስ አይልም። ለምን? ተማሪዎች የተሻለ ሰሩ ማለት የዛ ዲፓርትመንት ህልውና የተሻለ ይሆናል እንደማለትም ተደርጎ ይታሰባል። ግን በዚህ መንገድ ደግሞ አይታሰብም። እነዛ ፈተናውን በደንብ የሰሩ ተማሪዎች የተሻለ ውጤት ያመጡ ምናልባት ፈተናውን በማዘጋጀት ሂደት ውስጥ የተሳተፈ መምህርስ ይኖር ይሆን ብሎ ግን እስካሁን ድረስ የተሰራ አናሊሲስ የለም። ግን እንዲህ ነገሮች ያጋጥማሉ። ፈተናውን የሚያዘጋጁ ሰዎች የታማኝነት ችግር ይገጥማቸዋል። በፈተናውን ማዘጋጀት ሂደት ውስጥ ፍትሃዊነትን በጊዜያዊ ፕሮሞሽን ወይ ደግሞ በጊዜያዊ የቃል ሙገሳም ይሁን የገንዘብ ስጦታ ይሸጣሉ። ያንን ታማኝነት ሰው እሱ የሚያስበው በሱ ዘመን እነዛ ተማሪዎች የተሻለ ውጤት ማምጣታቸው ምናልባት ለሱ ህልውና የተሻለ መስሎ ነው የሚታወቀው እንጂ በመላው ሀገሪቱ ያሉ ተማሪዎች የፍትሃዊነት ጥያቄ ሊኖርባቸው ይችላል ብሎ ግን ማሰብ አይፈልግም።
እንዲህ አይነት ችግሮች ሊኖሩ ይችላሉ። ፈተናውን ከሚያዘጋጀው አካል ወይም ግለሰብ ኖርማሊ ማለት ነው ያዘጋጀበትን ጥያቄዎች መጀመሪያ በኢሜል በምናምን ሊያሰራጭ ይችላል ማለት ነው። አንድ የኦንላይን ፈተናዎች አላግባብ አየር ላይ ሊውሉ የሚችሉበት ብዬ ማሰብ አንዱ ይሄ ነው። በሆነ አጋጣሚ የፈተና ማዘጋጀት ሂደት ውስጥ በነበረ አንድ ሂደት ተሳትፌ አውቃለሁ ኖርማሊ እና የዛኔ አንዳንድ ግለሰቦች ፈተና የሚያዘጋጁ ግለሰቦች ኖርማሊ የተዘጋጀ ጥያቄ ይዘው ሊገቡ ይችላሉ። ያ ጥያቄ እሱ ዲፓርትመንት ላይ ምናልባት ፋይናል ኤግዛም ሊሆን ይችላል። ምናልባት ያንን ጥያቄ ከተለያዩ መምህራን ሰብስቦ ሊሆን ይችላል። ስለዚህ ያንን ጥያቄ መልሰው በሞዴል በምናምን ለተማሪዎች ሊያሰራጩት ይችላሉ። ይህ ሁሉ ዞሮ ዞሮ የኤቲክስ ችግር ስለሆነ እኔ ግን ፐርሰናሊ ጀስቲስ ማለት ተማሪዎች ፍትህ ይፈልጋሉ። ፍትሃዊ የሆነ የምዘና ሂደት ያስፈልጋል። እንደ መምህርም እሱን ማሰብ አስፈላጊ ነው ብዬ አምናለሁ። ዞሮ ዞሮ የመጀመሪያው ሱሩ ሚኒስቴር መስሪያ ቤቱንም ሊያስጠይቅ የማይገባውና ግን ፈተናዎች ሊወጡ የሚችሉበት አንዱ አግባብ ይሄ ነው። የቁጥጥር መላላት ሲኖር፣ ፈተናውን የሚያወጣው ሰው ችግር ሲኖርበት፣ ከዛ ውጭ ፈተና የሚዘጋጅበት ማዕከል ውስጥ ዛትማች የወጣ የፈተና ስርቆት ይካሄዳል ብዬ አላምንም ፐርሰናሊ ማለት ነው። በሆነ ወቅት እኔም ፈትሼው ስለማወቅ ማለት ነው። ከዛ ውጭ ግን ፈተናው ከተዘጋጀ በኋላ እና አዘጋጆች ወይም ኤዲት የሚያደርጉ ሰዎች ታማኝነታቸው ተረጋግጦ በእርግጥም በተጠያቂነት አሁን እንግዲህ የተጠያቂነት ችግርም ስላለብን ነው። የተጠያቂነት ችግር ባይኖርብን ኖሮ ያንን ፈተና እንግዲህ ያ ፈተና አላግባብ ወጥቷል ከተባለ ቅጽበት ጀምሮ ፈተናውን ያወጡ ሰዎች በክትትል ውስጥ መግባት ነበረባቸው። ወይ ትምህርት አያስፈልግም ልንል እንችላለን። ትምህርት ያስፈልገናል ካልን ደግሞ በትክክል መመዘን አለብን። በትክክል መመዘን የለብንም ካል ምዘናው አያስፈልግም። ኖርማሊ ዛትስ ትምህርት ካስፈልገን ምዘና ያስፈልገናል። ምዘና ካስፈልገን ፍትሃዊነት ያስፈልገናል። በአዘጋጀት ወቅት እንደዚህ አይነት ችግሮች ሊፈጠሩ ይችላሉ። አንዳንዶች ቀደም እንዳልኳችሁ ይህን የፈተና ስርቆት ወይም አላግባብ ይሄ አንፌር የሆነ ኮምፒቲሽን እንዲኖር የሚያደርጉ ሰዎች በተለይ በሊደርሺፕ ላይ ወይ ደግሞ ኢቨን አላግባብ እዛ ዲፓርትመንት ላይ የሆነ የመወደድ አይነት ስሜት የሚያደርባቸው ግለሰቦች ስለሚኖሩ ነው። በዚህ መንገድ ኤኒዌይስ ሶርሱ ላይ ሊፈጠር የሚችሉ ኬዞች እኒህ ናቸው። ከዛ ውጭ ፈተናው ከተዘጋጀ በኋላ ወደ ኦንላይን ሲስተም የሚያስገባው ሰው ለማን ሊሰጥ ይችላል ብዬ ሳስብ እዛም ጋር ቁጥጥር ካልተደረገ እርግጥ ነው ከሰዎች ጋር የተገናኘ የትኛውም ሂደት ለፈተና ስርቆት ሊያጋልጥ ይችላል ኖርማሊ። አሁን የምነግራቸው ግን ፈተናው ኖርማሊ ኦንላይን ከሆነ በኋላ በምን መንገድ ነው ሊሰረቅ የሚችለው? እንደ አንድ አስተማሪ ኖርማሊ በዓለም ዙሪያ እንዲህ አይነት ኦንላይን ፈተናዎች በምን መንገድ ነው ቺት ሊደረጉ የሚችሉ ብዬ ሳስብ ያገኘሁትን ነው የምነግራቸው። ኖርማሊ ያጋጠመኝ ነገር ፈታኝ ሁኜ ተማሪዎች ምን ያደርጋሉ መስላችሁ? አንድ ልጅ 3 ስልክ ገዛ ማለት ነው። ተውሶትም ሊሆን ይችላል ኦብዛት ማተር። በር ላይ ሲፈተሽ አንዱን ስልክ ሰጠ። ከዛ ፈተናው ያለበት ቢልዲንግ አካባቢ ሌላ ስልክ ሰጠ። ሲገባ ግን ሌላ ስልክ በኪሱ አለው ማለት ነው። እንደሚታወቀው የትኛውም ፈተና ማዕከል ላይ ሲገባ ምንም ነገር መያዝ አይቻልም። ምንም አይነት ኤሌክትሮኒክስ መሳሪያዎች መያዝ አይቻልም። ስማርት ዋች አሁን ላይ ሰዓቶች በጣም ረቀቅ ብለዋል። የስልክን ስራ የሚሰሩ ብሮዝ ማድረግ የሚችሉ ኤአይ መጠቀም የሚችሉ ስልኮች መጥተዋል። ሰዓቶች መጥተዋል። እስክርቢቶች፣ ቀለበት፣ ኤርፎን ኖርማሊ በመነጽር ሴቶች ደግሞ እዚህ ጋር ጌጣጌጥ በሚመስል መንገድ ያደርጋሉ። እዚህ ጋር ጆሮአቸው ላይ ብቻ የሆነ ፓርት ላይ በሴቶች ጌጣጌጥ ላይ አብራ ኢምቤድ የምትደረግ ወይም አታች የምትደረግ በጣም ማይክሮ የሆነች ማቴሪያል አለች።
ያዛች ማቴሪያል ሚኗ ብዙ ሊሆን ይችላል። ካሜራ ሊኖራት ይችላል። ትራንስፈር ታደርጋለች። ሰንበዲ ውጭ አለ፣ ድምፅም ይኖራታል። እሷ ብቻ ሴንስ የምታደርገው ብቻ። በዚህ በአይቲ ሲስተሙ ላይ ያላችሁ ሰዎች በደንብ ትረዱኛላችሁ ብዬ አስባለሁ። ኤኒዌይ ምንም አይነት ነገር ሰዎች ተማሪዎች ምልምላቸውን ከገቡ በእነሱ ኬዝ የሚፈጠረው ነገር ዛት ማች ላይሆን ይችላል። ከዛ ውጭ ግን ያ ልጅ ምንድን ያደረገው ቀሪውን ስልክ ይዞ ገባ። በዛ ስልክ ምንድነው ያው ፎቶ እያነሳ ኤአይ አለ። ያንን በኤአይ አማካኝነት ፈተናውን ለመስራት ነው እንግዲህ እቅዱ። መያዙ ግን አልቀረም፣ ተያዘ። ያው ኋላ ላይ የደረሰበትን ነገር አስፈላጊ አይደለም። በስልክ ይህን ነገር ያደርጋሉ። በየትም ብለው ስልኩ በምን ሊገባ ይችላል። በጣም በስፋት የሚገባው አጭበርብረው ነው። ከዛ ውጭ ግን በፈተና ፍተሻ ወቅት ፈታኙም ኢቭን አስተባባሪው ኢቭን ስልክ ሊሰጥ ይችላል። ያው ለስልክ ተብሎ ለሰዓት ተብሎ አንዳንድ ነገሮች ለመደወል ተብሎ ስልኮች ሊፈቀዱ ይችላሉ። ያ ስልክ ግን መዳረሻው አይታወቅም። የተጠያቂነት ችግርም አለ። እሱ ነገር አለ። አንዱ ምን አየን? ዋና ማዕከሉን ካለፈ በኋላ ኦንላይን ከሆነ በኋላ በስልክ ይሄ ሊፈጠር ይችላል። ሌላ በምን ነገር ሊፈጠር ይችላል ስንል አንድ የገጠመኝን ነገር ልንገራችሁ። የግል ትምህርት ቤት ነው። ከግል ትምህርት ቤት የመጡ ተማሪዎች ናቸው። ፈታኝ ሆኜ ነው እዛ የተመደብኩት። እንደሚታወቀው እዚህ ጋር አሁን ተማሪዎች ከሆናችሁ ማሰብ ያለባችሁ ትልቁ እዛ የፈተና ማዕከል ውስጥ እዛ የፈተና ክላስ ውስጥ እዛ ሴሽን ውስጥ ትልቁ የሚወስነው ሰው ፈታኙ ነው። ይህን ማወቅ አስፈላጊ ነው። ከፈታኝ ጋር አላግባብ አምባጓሮ ብትፈጥሩ ፎር ዛት ማተር እናንተ የምትተማመኑበት ነገር ፈታኙም ጋር ሊኖር ይችላል። ብቻ መስማማት ነው የሚሻለው ብዬ ነው የማስበው። ምንድነው የሚያጋጥመው መሰላችሁ? ተፈታኙ ሴት ናት። እንደ ላብ አሲስታንት ሆኖ የተቀመጠ ሰው አለ። ያንን ክላስ የሚከታተል ማለት ነው። የተመድቦ ይመስለኛል። ወይም ደግሞ ኖርማሊ የላብ አሲስታንት ከሆነ ያንን እንዲከታተል ነው የግድ የሚሆነው። ምንድነው የሚደረገው? ያያታል፣ አስር ያያታል ማለት ነው። አላማረኝም እና በቃ የኮምፒውተር ችግር ሲገጥመን እንጠራሃለን። ከዛ ውጭ የእሱ ሚና እዛ ላይ ነው። ኔትወርክ እምቢ ሲል እንዲያስተካክል ነው። ኮምፒውተሮች እምቢ ሲሉ እንዲያስተካክል ነው። ማውዝ እምቢ ሲል እንዲያስተካክል ነው። ሌላ ሚና የለውም ከዚህ ውጭ ማለት ነው። ፈተና ማንበብ አይችልም። ስለ ፈተናው ኦቨርኦል ምንም የሚመለከተው ነገር የለም። ፈታኙ በተለይ ካልፈቀደለት በስተቀር የተማሪዎችን ፈተና ይብን ሰሚት የማድረግ ስልጣን የለውም ማለት ነው። ይከታተላታል። ምንድነው ሊያደርግ የፈለገው? ኖርማሊ ያን ጥያቄ ያነበበ ወይ ደግሞ የሚችለው ከሆነ ሊያግዛት ነው። ወይም ሰሙ ሌላ ክላስ ላይ ደርሶ ተመሳሳይ ኮድ ስላለው ወይ ከውጭ ሊሆን ይችላል። ያንን ፈተና መልስ አመጣ ሊነግር ሊሰራላት ነው የፈለገው ይመስለኛል። ኋላ ግን ወጣ። ሳትጨርሰው ልጅቷም ቶሎ ነው ወጣችው ማለት ነው። እዘጋ ብዙ ዝርዝር ነገሮች አሉ ስለማያስፈልጋችሁ ብዬ በተደጋጋሚ የሚገጥመኝ ነገር እነዚህ የፈተና አስተባባሪ ተብለው የሚመጡ ሰዎች በተለይ ከአይቲው ጋር በተገናኘ ሙያ ያላችሁ ሰዎች የተለየ ዓላማ ምናልባት ስንሰማ አሁን ላይ በጣም እስከ 30 ሺህ ብር ድረስ የተከፈለ ኤግዚት ኤግዛም የትኛውም ኦንላይን ፈተናዎች ይሰራሉ የሆነ ማዕከል ላይ ማለት ነው። እዚህ ጋር ምርመራ ቢደረግና በብዙ ቦታዎች ላይ እንዲህ አይነት ነገሮች እንዳሉ ወይስ እንደሌሉ ቸክ ማድረግ ይቻላል። ፍትሃዊነት አቅም ያላችሁ ሰዎች ብቻ የሚጠቀሙበት መሆን መቻል የለበትም። ሌሎችም ሰዎች መጠቀም የሚችሉበት መንገድ መኖር መቻል አለበት። ወይም ፈተናው አስፈላጊ አይሆንም ማለት ነው። ያ ምንድነው ሰዎች ሊሰሩላቸው ይችላሉ። ሁለተኛው ሴናሪዮ ማለት ነው። ሌላው ምንድነው ፈተናዎች ኦቲፒ ያላቸው ዋን ታይም ፓስወርድ የሚባል አላቸው። ልክ ፈተናው ሲጀምር የምትለቀቅ አንድ ፓስወርድ ናት። እሷ ፓስወርድ ኖርማሊ አንዴ ነው የምታገለግል እና እንዲህ አይነት ገጥሟቸው አቅም እንደ ፈታኞች ለምሳሌ ተማሪዋ ቁጭ ብላ ወይም ተማሪው ቁጭ ብሎ አይሰራም፣ ኮምፒውተር ነው የሚያየው። ሎጊን አድርጎም ራሱ አያውቅም ወይም እምቢ አለኝ ብሎ ሪሴት ያስደርጋል።
ዝም ብለው ቁጭ ይላሉ። ሌሎች ሰዎች ግን ውጭ ይሰሩላቸዋል ማለት ነው። ይሄ ኦልሬዲ ኤክስፔክት የሚደረግ ነው። ምክንያቱም የተማሪውን አይዲ ሴፍ ብራውዘር ማውረድ ይቻላል፣ ኢንስታል ማድረግ ይቻላል። ሙያ ያላቸው በዚህ በአይቲ ዙሪያ ሞር የተሻለ እውቀት ያላቸው ሰዎች ያንን ብራውዘር መጫን ነው። የዚያ ብራውዘር ዓላማ እዛ ኮምፒውተር ላይ ስክሪንሾት መነሳት እንዳይችል፣ ብራውዘር መክፈት እንዳይችል። ስለዚህ ሌላ ምንም ያይ በሉት የትኛውም ክሮም በሉት ፋየርፎክስ በሉት ብቻ የትኛውንም ብራውዘር ኦፔራ በሉት ማይክሮሶፍት ኤጅ በሉት መክፈት እንዳይችል ነው የሚያደርገው። ኦልሬዲ ያቺ ብራውዘር እንደ ስክሪን ሴቨር ሆነች ማለት ነው። በቃ ሌላ ነገር የሚጠብቀው በዛች ብራውዘር የሚተላለፍ ኤግዛም ብቻ ነው። እንግዲህ ያችን ብራውዘር ለሌላ ዓላማ ለመጠቀም የሚፈልግ ሰው ካለ ያ የራሱ ካፓቢሊቲ ይወስነዋል ማለት ነው። እና ፈታኙ ተከታትሎ የማያዘገው ከሆነ ያችን ብራውዘር ተጠቅመው ግን ኦንላይን እንደ ብራውዚንግ ተጠቅሞ ከኤአይ ጋር ስራ መስራት ሊችል ይሆናል። ግን እሱን ማድረግ እንዲቀላል አይደለም። ኖርማሊ ያ ብራውዘር የተሰራው ለእንዲህ አይነት ዓላማዎች ስለሆነ ኢቨን ያ ብራውዘር አንዳንዴ በታብሌቶች ላይ ሊጫን ይችላል። ስክሪንሾት ማድረግ አይቻልም። ፈተናዎች እንደዚህ አድርጎ መላክ ምናምን የሚቻልበት ኮንዲሽን የለም። በፓስወርድ ነው ሪስቴትመንት ወደ መደበኛው መቀየር የሚቻለው። ምንድን ነው ያቺ ፓስወርድ የሚያውቃት ኖርማሊ የዛ ፈተና ማዕከል አስተባባሪው የቅርብ የሆኑ ተወሰኑ ሰዎች ናቸው የሚያውቋት። ስትላክላቸው ተደዋውለው የሚያገኟት ማለት ነው። ያችን ፓስወርድ በሚስጥራዊነት መያዝ የማይችል ፈታኝም ሆነ የፈተና አስተባባሪ ከሌለ በቃ በቀላሉ ነው ሌላ ሰው የሆነ ቦታ ላይ የሰዎችን ፈተና ሊሰራ ይችላል። ምክንያቱም አይዲያቸው አለ፣ በዛ አይዲ ነው የሚገባው። ሊንኩ አለ፣ የፈተናው ሊንክ ሲምፕል። ከዛ በኋላ አይዲያቸውን ያስገባል፣ ያንን የነሱን ፓስወርድ ያስገባል። ፈተናው ሲጀመር ለዛች ፈተና ማስጀመሪያ የምትሆን በየሰብጀክቱ ኦቲፒ ትላካለች ማለት ነው። አንዴ ነው የምትላከው፣ ውዝን ሾርት ፔሪድ ኦፍ ታይም አንዴ ነው የምታገለግለው። ያው እንግዲህ ኤክስፓየር የማያደርግ ሊያደርጋት ይችላል ያችን ኦቲፒ። ዞሮ ዞሮ ግን ኦቲፒ በተፈጥሮ ወይ ደግሞ አሰራሩ ኔቸሩ ምንድነው አንዴ የሚያገለግል ፓስወርድ ነው። ያችን ፓስወርድ ይይዝና ሰውየው ይገባል። ፈታኙ ምንም የሚሰራው ስራ የለም። ሌላ ቦታ ያሉ ሰዎች ግን ፈተናውን መስራት ይችላሉ ማለት ነው። ይህን ስሰማ በቃ በጣም ደነገጥኩኝ ማለት ነው። ኖርማሊ እንዲህ የሚያደርጉ ሰዎች ስላሉ ያቺ በስልክ ነው የምትተላለፊያቸው ፓስወርድ። የትኛውም ከተማ ላይ ኢንተርኔት እስካለ ድረስ ኮምፒውተሩ እስካለ ድረስ ብራውዘሩን መጫን ነው። አይ ቲንክ ያ ፈተና ሊንክ በዛ ብራውዘር ብቻ እንዲሰራ ተደርጎ ተሰርቷል። ማለትም ከቴክኒካል እንትን አንጻር አስቸጋሪ ሊሆን ይችላል። ዞሮ ዞሮ ያንን ብራውዘር የአይቲ ባለሙያዎች ይጭኑታል፣ ታማኝ ካልሆኑ ማለት ነው። ሪሶርሱ ያለው እነሱ ላይ ስለሆነ ያ በዛ መንገድ የፈተና ስርቆት ይካሄዳል። ከዛ ውጭ ፈተና ስርቆት ኖርማሊ ቨርቹዋል ማሽን የሚባላል። ኖርማሊ የኮምፒውተሮች ስክሪን ሌላ ቦታ ፕሮጀክት መደረግ ይችላል በኬብል ማለት ነው፣ ወይ ደግሞ ቀድሞ በሚጫን ሌላ ሶፍትዌር። ስለዚህ አብዛኛውን በአይቲ ባለሙያዎች የሚደረግ ነው። ሌላ ተራ ሰው የሚሰራው ስላይደለም። ኤችዲኤምአይ ከመጣ በኋላ እንዲህ አይነት የፈተና ስርቆቶች ደግሞ ጨምረዋል። በተለይ ኤችዲኤምአይ ኖርማሊ ስፕሊተር ስላለው እዚህም ጋር ያለ ኮምፒውተር አለ፣ ሌላ ቦታም ያለው ኮምፒውተር ኖርማሊ አንድ ሲፒዩ ላይ የሚንቀሳቀስ ነው። በዛ መንገድ ያው ይሄ እኛ ሀገር ይፈጠራል ብዬ የማስበው አይደለም። ለምን ፈተናው የሚሰጥ ብዙ ጊዜ ዩኒቨርሲቲዎች ላይ ስለሆነ በኤችዲኤምአይ ስፕሊተር ኖርማሊ ያንን ስክሪን ሌላ ቦታ ላይ ጀስት ሰው ማኔጅ ያደርገዋል ማለት ትንሽ አስቸጋሪ ይሆናል። ወይ ደግሞ በቨርቹዋል ማሽን ይሄን ያህል ድረስ የሚካሄድበት ነገር ያለ ይኖራል ብዬ አላስብም። ግን ትልቁ ኢንቮልቭመንት እና የፈተና ስርቆት የሚካሄደው በሰዎች የታማኝነት ችግር ነው። አንዳንዴ ተራ ነገር ይመስለናል የምንሰራው ስራ። የሰዎችን ህይወት የመወሰን ያለመወሰን፣ የአንዱን የተሻለ ስናደርግ የሌላውን እያጨለም እንደሆነ ትዝ አይለንም። ኖርማል ይሄ የእምነት ቢስነት፣ የሞራል ቢስነት፣ ለመብላት ብቻ የመኖር ከእንስሳ ያለመለየት ባህሪ ነው ብዬ ነው የሚይዘው ኖርማል።
ሰው 2 ልጆች ቢኖሩት እነዚያን ልጆች ከአንደኛው ልጅ አንደኛውን አብልጦ ሊወድ ይችላል። ዋቴቨር ይሄ ወላጅ ነው ማለት አይቻልም። ሁለቱም ልጆቹ ናቸው። ሰው ፍትሃዊነትን ከአስተማሪ በላይ ፍትሃዊነትን ያንን የፈተና ሁኔታ እንዲያስተባብር ከተሰጠው ሰው በላይ ኤክሰርሳይዝ እንዲያደርገው የሚጠበቅ ሌላ ሰው ላይኖር ይችላል። የትኛውም መንግስት መጥቶ የፈተናን ፍትሃዊነት ሊያስከብር አይችልም። ኖርማሊ ፍትሃዊነትን ማስከበር የሚችሉት መምህራን ናቸው፣ ፈተናውን የሚያስተባብሩት ናቸው። ሌላው ችግር የሆነ ችግር እንኳን ሲያጋጥም ኖርማሊ ተሎ ምላሽ የሚሰጡ ሰዎች የሉ። አንዳንዴ እዚህ ጋር ትልቅ ክፍተት ያለ ይመስለኛል። ምክንያቱም እኔ አሁን እኔ ቤት ላይ ፈተና ቢካሄድ እኔ የፈተናው ባለቤት ነኝ፣ አስተባባሪ ነኝ፣ የቤቱ አስተባባሪ ነኝ፣ ባለቤት ነኝ። ፈተና የሚፈትኑ ሰዎች ከሌላ ቦታም ቢመጡ እነዛን ሰዎች እኔ እንደፈለገኝ ማኔጅ ላደርጋቸው ይችላለሁ ማለት ነው። ኤኒዌይ ጠቅላላ ስናደርገው የሚሻለው ብዬ የማስበው ተማሪዎች በየትኛውም ሁኔታ ምንም ይፈጠን ምን ኦንላይን ፈተና ሴኪውርድ አይደለም። በምትሃት ወይ ደግሞ ብቻ በተለየ መለኮታዊ ኃይል የሚደረግ አይደለም። ሰዎች እንደፈለጋቸው ሊያደርጉት ይችላሉ። ስርቆት ግን ሊኖር ይችላል። ይህ ኢትዮጵያ ውስጥ ብቻ ሳይሆን በየትኛውም ዓለም ክፍል ላይ ያለ የነበረ የሚኖር ነው። መቀነስ እንጂ ማጥፋት አይቻልም። የሚሻለው ብዬ የማስበው በተለይ ጎበዝ ተማሪዎች ከሆናችሁ ምንም ቢሆን ያው ባለው ሲስተም ለብዙ ሰዎች ክፍተት የሚፈጥር ወይም ለብዙ ሰዎች ክፍት የሆነ ሲስተም ሲገጥማችሁ ያው አቅማችሁን በደንብ አሟጣችሁ እንድትጠቀሙ አስገዳጅ ሊሆን ይችላል። በደንብ ለመስራት ዝግጁ መሆን ያስፈልጋል። እሱን ነው የምላችሁ። ኤኒዌይ መልካም ፈተና እንዲሆንላችሁ እመኛለሁ። ጥያቄዎች ካላችሁ መጻፍ ትችላላችሁ። ኖርማሊ እንወያይበት እንችላለን። ከዛ ውጭ ግን ኦንላይን ፈተና is not safe. It can be reduced but it cannot be eliminated. So it is already up to the trust or fidelity of those exam coordinators or የፈተና አስፈጻሚዎች ላይ መሰረት ያደረገ ነው። መምህራን እንደ መምህር ብንሆን፣ ታማኝ ብንሆን፣ ሙያችን ደረጃውን የሚጠብቀውን ነገር ብንሆን፣ ሀገር አለን ብለን ባናስብ ግን ሀገር እንዲኖረን ብንሆን መልካም ነው ብዬ አስባለሁ። በባለፈ አንድ የፋርማሲ ፈተና ውስጥ ባሏ ሊፈተንላት ገብቶ ተገኘ። አሁን ያቺ ሰው አልተፈተነችም፣ እሱ ነው ሊፈተን የገባው። ታልፋለች። she will be now ፋርማሲስት። ልታዘዝ ነው። በታዘዘው መሰረት መድኃኒት ልትሸጥ ነው፣ ልትሰጥ ነው። የሚፈጠረውን ማሰብ ነው። ብዙ ሰዎች አላግባብ በሆነ ሕክምና ህይወታቸው የሚያልፈው እንዲህ አይነት ኬዝ ነው እና ፈተና እንድታወጡ ስትመረጡ ታማኝነታችሁንም ከግምት ውስጥ ያስገባን እንደሚሆን ተስፋ አደርጋለሁ። በእናንተ ኤሪያ እነዛ ተማሪዎች እናንተ ታውቃቸዋላችሁ ተብላችሁ ተመርጣችሁ ፈተና ስታወጡ አትሊስት ይህን መመለስ አለባችሁ ብላችሁ ፈተና ስታወጡ ታማኝነታችሁን ግን ሰው ብቻ እንደሰጣችሁ ሳይሆን የፈጠራችሁ አምላክ እንደሰጣችሁ አድርጎ ማሰብ ጥሩ ነው። አትሊስት ለዛች ሮል ተመርጣችኋል ማለት ነው። ቀላል ነገር አይደለም። ከዛ ውጭ ያንን ታማኝነት ብታጠፉት የሆነ ቀን እንደምትከፈሉ ግን እርግጠኛ ነኝ። በእናንተ ሁኔታ የተወሰኑት ሰዎች ብቻ ተጠቅመው ሌሎቹ ተጎድተው ቢሆን ቀን እንደሆነ ዝም ብሎ አይቀርም፣ ይከፈላል። የማይከፈለው ነገር የለም እና ኤኒዌይ መምህራን መምህር እንሁን ለማለት ፈልጋለሁ። ኤኒዌይስ ተፈታኞች መልካም ፈተና ይሁንላችሁ።